ወገኖች በያላችሁበት የጌታ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? እኔ በጣም ደህና ነኝ። ክብር ለእግዚአብሔር ይሁን። ባለፈው በነበረን ቪዲዮ የእግዚአብሔርን ቃል ስንማማር ዕብራውያን ምዕራፍ 13 ቁጥር 14 ላይ ያለውን ቃል አንስተን ስለ ፍጻሜ ስንነጋገር አንድ ሰው ፍጻሜውን ለማወቅ በምድር ላይ ዘላለም የሚኖር ቤት እንደሌለው፣ በምድር ላይ ሀገራችን በሰማይ እንደሆነ፣ በዚህ ምድር ላይ ዘላለም የምትኖር ከተማ እንደሌለችን፣ ጅማሬ በፍጻሜ እንደሚዘጋ፣ ጌታ ኢየሱስ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ብሎ እንደተናገረ ሊወስድንም ተመልሶ እንደሚመጣ፣ የዚህ ምድር ፍጻሜያችን በቅርብ ሊሆን እንደሚችል ዕብራውያን ምዕራፍ 13 ቁጥር 14 ላይ ያለውን ቃል አንስተን እየተነጋገርን ነበረ። ቃሉ እንዲህ ይላል፣ ለማስታወስ ያክል በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን ይላል። በዚህ ምድር ላይ እንግዶች እንደሆነ፣ ሌላ ከተማ እንዳለ፣ በሰማይ የተዘጋጀልን እንዳለ ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 3 ላይ የኛ ግን ሀገራችን በሰማይ ነው እንዳለ፣ ሀገር እንዳለን ሰማይ፣ እዚህ ምድር እንግዶች እንደሆነ፣ በዚህ ምድር ላይ በእንግድነት እንደምንኖር፣ እዚህ ምድር ላይ ጊዜያዊ እንደሆነ እየተነጋገርን ነበረ። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ ወዳጆች ሆይ ነፍስን ከሚዋጋ ሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ ይላል። ጴጥሮስም ስለ እንግድነት፣ ስለ መጻተኝነት፣ ስለ እንግድነትና ስለ መጻተኝነት፣ በእንግድነት ዘመናችን ደግሞ ሥጋዊ ምኞት እንዳያሸንፈን፣ ሥጋዊ ፍላጎት እንዳይጥለን፣ ሥጋዊ ፍላጎት በዚህ ምድር እንዳያስቀረን ሐዋርያው ጴጥሮስ በዚያን ዘመን ለነበሩ ወይንም ለእኛ ይነግረናል። እዚህ ምድር ላይ የሚኖር ዘላለማዊ ሆኖ የሚኖር ሰው የለም። እንግዳ ነው፣ ለምድር መጻተኛ ነው፣ ጊዜያዊ ነው። የትኛውም ሰው ይሄንን ሊያውቅና ሊረዳ ይገባል። አንዳንድ ጊዜ ሰዎች እንዲህ ይላሉ፣ ሰው ወደ ጌታ ሲሄድ፣ ያመነውም ያላመነውም ወደ ጌታ ሲሄድ ወይንም ነገኛ ወደ ጌታ ስንሄድ እንዲህ ይባልልናል፣ ነፍስ ይማር ይባልልናል። ነፍስ ይማር ይባላል። እንዴት ነው ነፍስ የሚማረው? ምናልባት ሰውየው በእንግድነት ዘመኑ፣ በመጻተኝነት ዘመኑ እንደ እግዚአብሔር ቃል ኑሮ ከሆነ አሁን አናስምረውም፣ እሱ የምሕረት ልጅ ነው፣ ይገባል ወደ ሰማይ። አሁን የምናስምርበት ወይንም ደግሞ ምሕረት የምናስደርግበት ነፍስ ይማር ብለን ስላልነው ነፍሱ በምድር ላይ በእንግድነት ዘመን በእንግድነት ሀገር ስትኖር ሥጋዊ ምኞትና ፍላጎትን ክዶ መጻተኝነቱን፣ እንግደኝነቱን አውቆ፣ እንግዳ መሆኑን አውቆ እንደ እግዚአብሔር ቃል ኑሮ ከሆነ፣ እንደ እግዚአብሔር ፈቃድ ኑሮ ከሆነ ነፍስ ይማር ባንለውም እሱ ለዘላለም የተማረ ነው፣ የምሕረት ልጅ ነው፣ ሀገሩ በሰማይ ነው፣ አገሩ ገብቷል ማለት ነው። እኛ የምናስምረውም እኛ ደግሞ የምናስፈርድበትም ምሕረት የምናሰጠውም ምሕረት የምንነፍገውም ሰው የለም። ስለዚህ ጴጥሮስ ምን አለ? እንግዶችና መጻተኞች እንደመሆናችሁ መጠን በዚህ ምድር ላይ ነፍስን ከሚዋጋ፣ ነፍስን ከሚገዳደር፣ ነፍስን ከእግዚአብሔር ፈቃድ ከሚያወጣ፣ ነፍስን ከእግዚአብሔር አጀንዳ ከሚያወጣ፣ ነፍስን ከእግዚአብሔር ፈቃድ ከሚያወጣ ነገር እንድትርቁ እለምናችኋለሁ። ለምን እንግዶች ናችሁ? ለምን መጻተኞች ናችሁ? ብሎ ጴጥሮስ ይናገራል። ወገኖች ዛሬ አንድ ነገር ልበላችሁ ስለ እንግድነት። እዚህ ምድር ላይ ዘላለማዊ ሰው የለም። እኔ ዘላለማዊ ነኝ በምድር ላይ ብሎ ደፍሮ ሊያወራ በጀግንነቱ ምድር ላይ ዘላለማዊ ሆኖ የሚኖር ሰው የለም። የቀደሙት አባቶች ክፉዎችም ቢሆኑ ወይንም ደግሞ አማኞችም ቢሆኑ፣ የቀደሙት የእምነት ሰዎች የእምነት አባቶችም ቢሆኑ፣ እምነት የሌላቸውም ቢሆኑ፣ ሁሉም አሁን ሄደዋል፣ የሉም።
ምናልባት አንድ ሰው በምድር ላይ ሲኖር መጥፎ ታሪክ ሰርቶ ሊሆናል፣ በጎ ደግሞ አድርጎ ሊሆን ይችላል። ስለዚህ ድምፄን የምትሰሙኝ ወገኖች ዛሬ መልካም ብናደርግ ወይንም ክፉ ብናደርግ ወይንም ባለሀብት ባለጸጋ ብንሆን ወይንም የሆነ ነገር ቢኖረን እኔና እናንተ እንግዶች መሆናችንን ልናውቅ ይገባል። አንድ ቀን ክፉ ስራችንም ቢሆን መልካም ስራችን ከኔና ከናንተ ጋር ተከትሎ ይሄዳል። ራእይ ምዕራፍ 14 ላይ ስራቸው ይከተላቸዋል ስለሚል ዛሬ በእንግድነት ዘመን የሰራነው ስራ፣ ዛሬ በእንግድነት ዘመን እያደረግነው ያለ ነገር፣ ዛሬ በእንግድነት የምናከናውናቸው ነገሮች ይከተሉናል። ስለዚህ ወገኖች እንግዶች ነን። እህቴ አንቺ እንግዳ ነሽ። ወንድሜ አንተ እንግዳ ነህ። ባለጸጋ ልትሆን ትችላለህ ወይም ድሃ ልትሆን ትችላለህ በገንዘብ በዚህ ምድር ላይ ባለጸጋ ወይንም ደግሞ ድሃ፣ ባለስልጣን ስልጣን ያለህ ወንበር ላይ የተቀመጥክ ወይንም ደግሞ ምንም ስልጣን የሌለህ ሰዎች እዚህ ግባ የማይሉት ሰዎች የማይቀበሉት ሰዎች ሰው ልትሆን ትችላለህ። ወይንም ደግሞ አንቱ የተባልክ የተከበርክ ልትሆን ትችላለህ። ባለሀብት ዝነኛ ልትሆን ትችላለህ። ወይንም ደግሞ ምንም ቢሳምቢስ የሌለህ ልትሆን ትችላለህ። አንድ ቀን ግን ሁሉም ሰው የእንግድነት ሀገሩን የእንግድነት ዘመኑን የእንግድነት ጊዜውን ያጠናቅቃል። ተፈጸመ ይላል። በምድር ላይ የምድር ሩጫውን ይፈጽማል። ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ባለፈው አንብቤዋለሁኝ። ሩጫውን ጨርሻለሁ እንዳለ የጽድቅ አክሊል ተዘጋጅቶልኛል አለ። ለኔ ብቻ አይደለም እንደኔ መገለጡን ለሚጠባበቁ ሁሉ ነው እንጂ እንዳለው ሩጫውን ሰው ሁሉ ሩጫውን ድንገት ይጨርሰዋል። በድንገት ባልታወቀ ሰዓት ይጨርሰዋል። ስለዚህ ወንድሜ እንግዳ ነህ፣ እህቴ እንግዳ ነሽ። ነፍስን ከሚዋጋ ስጋዊ ምኞት ከከንቱ ነገር ልንርቅ ራሳችንን ለእግዚአብሔርና ለእግዚአብሔር ፈቃድ አሳልፈን ልንሰጥ ይገባል። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሆን። እንግዶች ብቻ አይደለንም። በእንግድነት ዘመን የሰራነው ሥራ ይከተለናል። ራእይ ላይ ይሄንን ይናገራል። ስራቸው ይከተላቸዋል ይላል። ስራችን እንዴት እንደሚከተለን እስኪ በቀጣይ እንመለከታለን። ክብር ለኢየሱስ ክርስቶስ ይሆንለት።